ኤሌክትሮሜካኒካል በኢንዱስትሪ ማኔጅመንት ዘርፍ ስር ከሚገኝ አንዱ ቡድን ነው። ኤሌክትሮሜካኒካል ዌልደሮች፣ ኤሌክትሪሻኖች፣ ሜካኒኮች ይዞ የሚሰራ አንድ ቲም ነው። ይሄ ኤሌክትሮሜካኒካል ከሚሰራ ስራ ውስጥ አንዱ በዘርፍ ውስጥ የሚገኙ ማሽኖችን ይጠግናል። የኤሌክትሪክና የሜካኒክ ስራዎችን ይሰራል። ሞዲፊኬሽን ስራዎችን እንሰራለን። ከተለያዩ ፕሮጀክቶችና ከአዲስ አበባ ዙሪያ የሚመጡ ሞተሮችን ሪዋይንድ እናደርጋለን። ፕሪቬንቲቭ ሜንቴናንስ እንሰራለን። ኮሬክቲቭ ሜንቴናንስ እንሰራለን። በተቻለ መጠን መስሪያ ቤታችን በጥገና ላይ የሚያወጣውን ወጪ ለመቀነስ ጥረት የሚያደርግ ክፍል ነው ማለት ነው። ተጨማሪም የዌልዲንግ ስራ እንሰራለን። በተለይ አሁን ላይ ኮርፖሬሽኑ እንደ ኮርፖሬሽን የኢንዱስትሪ ዘርፍን እያስፋፋ ስለሚገኝ ለምሳሌ እንደ ሆሎኮር እንደ ሩፍታይል የመሳሰሉትን የኢንስታሌሽን ዝርጋታ ሲሰሩ እኛም አብረን ከሚመጡ ከውጭ ከቻይኖች ጋር አብረን የመስመር ዝርጋታ የብየዳ ስራና ሌሎች ሙያዊ ገዛዎችም አብረን እየሰራን እያገዘን እንደ ኢንቨስትመንት ራሳችንን እንደ ቡድን እዛው እስከተን አብረን እየሰራን እንገኛለን ማለት ነው።